እንግዲህ ወደ ትምህርታችን ቀጥታ ስንገባ የመጀመሪያውና በጣም የተለመደው የሰላምታ አቀራረብ ዘዴ ኒሃማ ነው። ኒሃማ እንግዲህ እንደምታዩት ባለፈው ከክፍል 1 ላይ ካስተማርኳችሁ ጋር የሆነ ነገር ይመሳሰላል። ይሄንን ኒሃ የሚለውን ስላስተማርኳችሁ ኒሃ ማለት ሰላም ማለት ኒሃ ማለት ሰላም ማለት ሲሆን አሁን እዚህ ጋር የተጨመረው ማ ነች። ማ ምንድን ነች ወደሚለው ስንገባ ማ በእንግሊዝኛ ሞዳል ፓርቲክል ትባላለች። ሞዳል ፓርቲክል ስትሆን እቺ ሞዳል ፓርቲክል ማ በማንኛውም አረፍተ ነገር መጨረሻ ላይ ስትገባ አረፍተ ነገሩን ወደ ጥያቄ ነው የምትቀይረው። ስለዚህ እዚህ ጋር ሰላም የሚለውን ማ ስንጨምር ምን ይሆናል? ኒሃማ ኒሃማ። ስለዚህ ሰላም የሚለው ወደ ምንድን ነው የሚቀየረው? ሰላም ነው ወደሚለው ይቀየራል ማለት ነው። ሰላም ነው ወደሚለው ጥያቄ ተቀየረ ማለት። ስለዚህ እዚህ ጋር ኒሃማ ስንል ምን ማለት ነው? ሰላም ነው ማለት ብቻ ሳይሆን ደህና ነህ፣ ደህና ነሽ የሚል አይነት ሰላምታ ሲሆን እዚህ ጋር ኒ ብቻዋን እንግዲህ ከዚህ በፊት በተደጋጋሚ አሳይቻችኋለሁ። ኒ አንተ ወይንም አንቺ ለማለት የምንጠቀም ሲሆን እዚህ ጋር አሁን ኒን ማለት እንችላለን እንደ አማራጭ። ኒን ስናስገባ እዚህ ጋር ኒን ሃማ ይሆናል። ኒን ሃማ ማለት በአክብሮት ሰላም ኖት እንደማለት ነው። ስለዚህ ያው መጠቀም እንችላለን። ኒን በማስገባት በአክብሮት ሰላምታ መጠየቅ ትችላላችሁ። እንደገና ደግሞ ለብዙ ሰው ደህና ናችሁ ማለት ብትፈልጉ ኒመን በሚለው ተጠቅማችሁ ኒመን ሃማ ኒመን ሃማ ሰላም ናችሁ ወይንም ናችሁ የሚለውን ሰላምታ ማቅረብ ትችላላችሁ። ስለዚህ አሁን ፕራክቲስ ታደርጉ ለአንድ ሰው ለሴት ወይ ለወንድ ኒሃማ ማለት ትችላላችሁ። በአክብሮት ደግሞ ኒን ሃማ ማለት ትችላላችሁ። ያው ኒን በነገራችን ላይ ስትጠቀሙ በአክብሮት ሲሆን ለአንድ ሰው ሊሆን ይችላል፣ ለብዙ ሰው ቢሆን እዚህ ጋር ኒን ብቻ ነው የምትጠቀሙ። መን መጨመር የለባችሁም። ሰው ስለበዛ ወይንም ከሁለትና ከዛ በላይ ለሆነ መን ብዙ ጊዜ ስለምንጨምር ኒን ሲሆን ግን መን አያስፈልግም። ኒን ሃማ ነው የምትሉት ለብዙ ቢሆን ለምታከብሯቸው ሰዎች። እንደገና ለአንድ ሰው ለምታከብሩት ከሆነ ኒን ሃማ ማለት ትችላላችሁ። ስለዚህ ማን እዚህ ጋር የጨመርነው ወደ ጥያቄ ለመቀየር ስለፈለግን ነው።